የመንታ እናት ደራሲ ተሻገር ሽፈራው። የእልፊቱ ጨቅላዎች እርር ብሎ ያለቅሳሉ። ቀጫጭን እግሮቻቸውና እጆቻቸውን እያወራጩ ጉሮሯቸው እስኪነቃ ጉልበት በሌለው ድምፅ ይጮኻሉ። ቆዳቸው ገርጥቶ ፀሐይ እንዳጣ ቅጠል ቢጫ ሆኖ ተሸብሽቧል። እናታቸው እልፊቱ እነሱን በወለደች በሁለት ወሯ ጡቶቿ ደርቀዋል። ከመውለዷ በፊት ያዘጋጀችው ቀለቧና የቋጠረችው ሳንቲም ከተሟጠ ሰንብቷል። የወለደች ሰሞን አልፎ አልፎ ጎረቤትና አንዳንድ የሚያውቋት ሰዎች የሚያመጡላት የአራስ መጠየቂያ ካበቃ ውሎ አድሯል። ትናንት ማታ ግን አንድ ባልቴት ጎረቤቷ ወተት ይሆናታል ብለው አንድ ሰፌድ የገብስ ቆሎና አንድ ማንቆርቆሪያ ጠላ አምጥተውላታል። እሱም ለእሷና ለአዛውንቱ አባቷ ለአንበሴ ራታቸው ሆኗል። አንበሴ ማለዳ ከቤቱ ሲወጣ አሁን እነዚህ ልጆች ይተርፋሉ? አባዬ ጡቴ እኮ ጭራሽ ደረቀ፣ ምን ይሻለኛል ስትል እንባ በተጋረዱ ዓይኖቿ እያየች ግራ መጋባቷን ገለጸችለት። አይዞሽ የኔ ልጅ አትደንግጪ፣ ጤነኞች ናቸው፣ ምንም አይሆኑ። ባብሽ እኮ ልጅ ያድጋል። ይልቅ የአንቺ ጉዳት ነው እኔን ያሳሰበኝ። ከሰውነት ጎዳና ወጥተሽ ተጎሳቁለሻል አላት። እሱም የሚተናነቀውን እንባ ዋጥ አድርጎ አንዳች የመከፋት ፍንጭ ሳያሳያት የታገለ ፊቱን በርህራሄ ፈገግታ ለመሸፈን እየሞከረ እልፍዬ እስቲ የእነዚህ የጨቅላዎችም የአንቺ ማምላክ ይቅናኝ አለና ምንጥቅ ብሎ ወጣ። አንደበቱ እንደ እጁ አጠረበት። እልፊቱ ደካማውን አባቷን ከዓይኗ እስኪርቅ በሐሳብ ውስጥ ሆና ሸኘችና ሌሊቱን ስታውጠነጥና ያደረችውን ጉዳይ እንደገና ተመለሰችበት። በ60 ብር ያሰፋችውን የክት ቀሚሷን ሸጣ ቤቷ ደጃፍ ላይ የጉልት ችርቻሮ ለመጀመር ወሰነች። ወዲያው አልጋ ስር ያለውን የእንጨት ሳጥን ሳብ አድርጋ ቀሚሱን አወጣች። ከሱም የተሻለ ሌላ ልብስ የላትም። ከቤት ወጣ ስትል የምትለብሰው ቀሚስ ነው። አገላብጣ አየችው። ብዙ ስላለበሰችው አሁንም አዲስ ነው። ከነ ማሰፊያው 60 ብር የጨረሰ ቀሚስ ቢሸጥ 30 ብር አይወጣም ስትል ራሷን ጠየቀችና ሰፈር ውስጥ ከምታውቃቸው ከፍ ያሉ ልጆች መካከል አንዱን ጠርታ ተመለሰች። ለምን ፈለግሽኝ እልፊቱ አላት አንድ ዕድሜው ከ25 ዓመት ያዘለለ ወጣት። ይኸውልህ ታኩሻ አለችው። ሰፈር ውስጥ የሚታወቅ ስሙ። ይህን ቀሚስ ቶሎ ሸጠህልኝ ትመጣለህ እሺ የኔ ጌታ። በስንት ነው የሚሸጥልሽ? ስንት ያወጣ ይመስልሃል? 10 12 ብር። ውይ አንተ ይህን የመሰለ ቀሚስ በ10 ብር ግን አዲስ እኮ ነው። ከዚህ የሚበልጥ ቀሚስ ከፈለሽ በ10 ብር ገዝቼ ላመጣልሽ እችላለሁ። ነቅቼ ይባላለሁ ታኩሻ። ለላሰ የምታስቀረውን ገንዘብ አስበህ ነው አይደል እንደዚህ የምትለኝ? በቃ ካላመንሽ ሌላ ሰው ይሽጥልሽ ብሎ ጥሏል ሊወጣ ሲል እጁን ይዛ መለሰችው። እሺ ና ታኩሻ አለች እያባበለችው። አንተ 30 ብር በላቸውና አግባብተህ ለመሸጥ ሞክር። ልጁ ቀሚሱን ይዞ በረረ። ሸጦ ለመመለስ ከአንድ ሰዓት በላይ አልፈጀበትም። እልፊቱ ይዞ የመጣውን ገንዘብ ቆጠረችና በ17 ብር ሸጥከው ብላ አይኖቹ ውስጥ ተመለከተችው። ከ10 በታች ነበር ብዙ ሰዎች ሊገዙ የሚፈልጉት። ይዤው ልመለስ ስል ነው አንድ ሴትዮ በዚህ ዋጋ የገዛች። አሪፍ ዋጋ ነው ሲል መለሰላት። እልፊቱ ብዙ አልተቆጨችም። ለረጅም ጊዜ ናፈቃትን ገንዘብ ነው ዛሬ የቆጠረችው። ልጁ 2 ብር ተቀብሏት ሄደ። ፈጥና ረሃቧን በ50 ሳንቲም ዳቦ አስታገሰችና የጎረቤቷ ልጅ ሚጡን ጠርታ ሚጥዬ አንድ ቦታ ደርሼ እመጣለሁ፣ እዚህ ቤት ሁኝልኝ እሺ። ልጆቹ እንቅልፍ ስለወሰዳቸው እንዳትቀሰቅሻቸው፣ ካለቀሱ እናትሽን ጥሪያት ብላ ወደ አትክልት ተራ ከነፈች። በልጆቹ ሐሳብ ልቧ የተሰቀለ ስትበር ቀሚሷን ንፋስ እያውለበለበው አትክልት ተራ ደርሳ የምትቸረችረውን ሽንኩርትና ቃሪያ በ14 ብር ገዝታ ተመለሰች። ቤት ስትደርስ ልጆቿ ጉሮሯቸው እስኪነቃ ያለቅሳሉ። ሚጡ ጭራሽ በስፍራውም የለች። ልቧ በድካምና በስጋት ነጋሪቱን እየደለቀ ሸክሟን መሬት ላይ ያኖረችና አንዱን በቅፏ አንስታ ደረቅ ጡቷን አጎረሰችው። ለሌላው በተኛበት ያብሽ ውሃ የያዘ ጡቷ ሰጠችው። ጸጥ አሉ። ወዲያው ሚጡና እናቷ ተያይዘው መጡ።
ጎሽ መተሻል እልፊቱ አለች ጎረቤቷ የሚጡናት። ልጆቹ አለቀሱ ብትለኝ ነው እኮ የመጣሁት። የት ሄደሽ ነው? እንጀራ ነዋ የሚያሯሩጠኝ አለች እልፊቱ። መቼም ተኝቼ አልሞት። ራቴን እንኳን ብችል እዚች ደጄ ላይ ሽንኩርት ይዤ ልቀመጥ ብዬ ነው። አልሞት ባይ ተገዳይነት አታውቂም? ደግ አረግሽ። ግን ሽንኩርት ፈላጊ ያለ ብለሽ ነው? ረክሷል። ለማንኛውም ወዲያ ወዲህ መላወሱም ያበረታል። እልፊቱ ከቤቷ ደጃፍ ትንሽ ጉልት ሰርታ የቃሪያና የሽንኩርት መደቦች ኮለኮለች። ከልጆቹ አንዱን አቅፋ ሌላውን ቤት አስተኝታ ጉልት ስትቀመጥ ልቧ ወደ ቤት ይሰቀላል። ወደ ቤት ስትገባ ውርጩ ታስባለች። ቀልቧ ይባክናል። እስከ ቀትር ድረስ ምንም አልተሸጠላትም። ከኮለኮለቻቸው መደቦች አንዳቸውም አልጎደሉም። የማታ አራቷ ጠብ ሳይል እንዳይቀር ሰጋች። ሆድዳ የሚሉት ሟች እናቷ ትዝ አሏት። ገና መሬት ስታስነካው ጉሮሮ እስኪነቃ እየጮኸ የሚያለቅሰውን የ2 ወር ጨቅላዋን ታቅፋ አይኖቿ ከሚያልፉ ከሚያገርሙ ሴቶችና ባልቴቶች ላይ ባዘኑ። አንዳቸው እንኳን የእሷን ቃሪያዎችና ሽንኩርቶች ዞር ብለው አላዩ። የማታውቀው አንድ ምስጢር የተፈጠረ መሰላት። እንደ ዛሬ መጫትነቱ ሳያስራት በፊት ጉልት ተቀምጣ መቸርቸሩና መሸቀሉ ለእሷ የተለመደ ነበር። ያኔ ከአትክልት ተራና ከመርካቶ በቅናሽ ዋጋ በጆንያ ሞልታ የምታመጣውን ድንች፣ ቃሪያ፣ ሽንኩርትና ሌላም አትክልት በአንድ ቀን አጣርታ ትውላለች። ትርፉም ጦም የሚያሳድር አልነበረ። ከራሷ ተርፋ አዛውንቱን አባቷን አንበሴን ትረድታበታለች። አልፎ አልፎም ትንንሽ ዕቁቦች ጠጣ ነበር። ዛሬ የ50 ሳንቲም ቃሪያ እንኳን ሳትሸጥ መዋሉ አስገረማት። ዘመም ያለችውን የቀትር በኋላ ጀንበር በያዘችው አሮጌ ዣንጥላ ጋረረችና በቅፋ ውስጥ ረሃብ ሲያቆነጠንጠው የቆየውን ልጇን ነጠላዋን ገለጥ አድርጋ አየችው። በላብ እንድትዘቅፈቀ እንቅልፍ ወስዶታል። እርግብግቢቱ ዘላለች። ትኩር ብላ ስታየው ቆየችና ፍቺው የማይገባ ስጋት ውርር አደረጋት። እንዳትቀሰቅሰው ተጠንቅቃ ተነሳችና ቤት ወስዳ አስተኛችው። መንትያውም ያንቀላፋል። ጠጋ አብላ ትንፋሹን አዳመጠች። ይተነፍሳል። ቀስ ብላ ወደ ጉልቷ ተመለሰች። ማዶ ያለው መስጊድ የ10 ሰዓቱን አዛን አሰማ። እልፊቱ አተርፍ ብላ 14 ብሯን ያሸከመችው ሽንኩርትና ቃሪያ የማታ አራቷን ይዞ ሊያድር ነው። ለልጆቿ ወስሳት ገዛ ሁሉንም ገንዘቧ ምንም በማይጥል ገበያ ላይ መዋሏ ቆጫት። የብስጭት ፍም ውስጧን ሲያጫጭሰው ተሰማት። በድንገት ከባድ የህመም ስሜት ሆዷን ኩምትር አደረገውና ጸጥ አለ። ውይ በማርያም ረሃብ ነው ህመም አለች ለራሷ። ወደ መንደር ውስጥ የምታልፍ አንዲት የሰፈር ሴት አየቻትና ምን ነው እልፊቱ ምን ሆነሻል አለቻት። በከረጢት ያንጠለጠለችውን ነገር መሬት አኑራ ደህና ነኝ እኔስ ሳይሽኮ ፊትሽ በድንገት ልውጥ ቢልብኝ ያመሽ መሰለኝ። እግዚአብሔር ይመስገን ደህና ነኝ። ሴትየዋ መንገዷን ሳትቀጥል እልፊቱ ፈጠን ብላ ዘንዬ ሽንኩርት አትገዥኝም አለቻት። ወይ እልፍዬ ገዛሁ፣ ይሄ የተሸከምኩት ሽንኩርት ነው። እልፊቱ በአፍረት አቀረቀረች። ለመሆኑ ህፃኖቹ ደህና ናቸው አለች ሴትየዋ። የእልፊቱን መሸማቀቅ አይታ የምትለው ይቸግራት። እግዚአብሔር ይመስገን አለች እልፊቱ በደከመና ተስፋ በቆረጠ መንፈስ። 12 ሰዓት ሲሆን ከተቀመጠችበት ማዶ 3 የመንደሩ ሴቶች ትኩስ ቅቅል ድንች፣ ትኩስ እንጀራና ትኩስ አንበሻ ለመሸጥ መንገዱ ዳር ተኮለኮሉ። የእንጀራና የአንበሻው ሽታ በአፍንጫዋ ውልብ አለ። ምግብ የናፈቀው ሆዷ ተገለባበጠ። ቁጭትና ብስጭት እረር ትክን አደረጋት። ወይኔ እልፊቱ ሳላስበው መንታ ዲቃላ ወልጄ የጎዳና ሽልጦ ይናፍቀኝ አለችና አገጯን ያስደገፈችበትን ጉልበቷን በጥፊ አጮለችው። ጀንበሯ ቀስ እያለች ከአድማስ ጀርባ ተሸሸገች። የመንገድ መብራቶች በሩ።
ሰው ከየዋለበት ወደ የቤቱ እያዘገመ ነው። እልፊቱ ምንም ሳታገኝ ፀሐይ ሲመታው የዋለውን ቃሪያና ሽንኩርት ሰብስባ ቀን ባተረፈቻት 50 ሳንቲም አንዲት አምባሻ ገዝታ ወደ ቤቷ ገባች። አምባሻዋን ቀማምሳ የዛለው ሰውነቷን ከልጆቿ አጠገብ አልጋው ላይ ጣለችው። በተስፋ የጠበቀችው ቀን ጀርባውን ሰጥቷት አለፈ። በራሷ አቅም የሞከረችው ሳይሞላላት ቀረ። አባቷን ለአፍታ አሰበችው። መምጫው ሰዓት አሁን ነው። ቀኑ ለአንበሴም ቀኝ አልነበረም። ምን አይነት የሞተ ቀን ነው አለ ራሱ። ሱቆች ሁሉ ተዘግተዋል። ጉልቶች ተሸፍነዋል። ወፍ ሲንጫጫ ተነስቶ ደፋ ቀና ሲል የዋለ ለፍቶ አዳሪና ሸቃጩ ወደ ቤቱ እየሄደ ነው። ማለዳ ከቤቱ ሲነሳ 50 ሳንቲም በኪሱ ነበረችው። ቀን ምሳውን እውራ ሞራ ቀላቢ አምላክ አበላው። ሰርተው ካገኙ ጓደኞቹ ጋር ተቀማምሶ አለ። መሽቶ ወደ ጎጆ መሄጃው ሰዓት ደረሰና በደመ ነፍስ እጁን እኪሱ ሲከት ከጧቱ 50 ሳንቲም በቀር ሌላ የለው። ቤሳ ቤስቲን ሳይሰራ የዋለበት ዕለት። ሁሌ ማምሻው ላይ እንደሚያደርገው አሮጌ ካፖርቱን ካስቀመጠበት አንድ ሱቅ ወስዶ ለበሰና ከዘራውን ተደግፎ ቆመ። ወደ ቤቱ መሄድን ሲያስበው ፍርሃት አለው። የገዛ ቤቱ እንደ ዘንዶ የሚውጠው መስሎ ተታየው። በከዘራው መሬት እየቆረቆረ ምን ቤት አለኝ ብዬ ገባለሁ፣ ዶራ ድሪስ ምን ሆናለሁ ሲል ብቻውን ተናገረ። የልጆቹ እናት የዛሬ 10 ዓመት ከሞተች በኋላ የቤቱ ምሰሶ የሆነችው ታታሪዋና አክባሪው በኩል ልጁ እልፊቱ የመንታ እናት ሆና ለራሷም አልሞላ ብሏታል። ለቀበሌ ኪራይ በሚከፍልባት በዚያች በዘመችና እንደ መቃብር ቀዝቅዛ እንደ ካፌ ውሻ ከርፍታ በምታስጠላ ቤት ውስጥ ልጁ በረሃብ አርጩሜ የተገረፈች ነው። ምሽቱ ለአይን ያዝ ሲያደርግ ቀስ እያለ ማዝገም ጀመረ። የሀሳብ ጥጥ እያባዘተ ሲጓዝ መንገዱን እንዴት እንደፈጀው ሳያውቅ ሰፈሩ መዳረሻ ካለው ጎርፉ ጠጅ ቤት ደረሰ። ዛሬስ ባዶ እጄን አልገባም አለ ለራሱ። ብቻው ማውራት ከጀማመረ ሰንብቷል። ብድር ብጤ የሚሰጠው ሰው ሲያስብ ምንም አልከሰትለት አለው። ዛሬ ደህና ነገር አግኝታ ካልቀመሰች ሰውም አትሆን። ወደ ጠጅ ቤቱ ጎራ አለ። በየአግዳሚው ላይ ከተቀመጡ ጠጮች መካከል የሚያቆም ሰው ሲቃኝ ቆየና ማንንም ሲያጣ አንድ ጥግ ላይ ተቀመጠ። ለጠጅ ቀጆ ሳይታዘዝ አንድ ብርሌ ሞልቶ ከፊቱ አኖረለት። ወይኔ አንበሴ አለና በከዘራው መሬቱን ደቃ። የቀረበለትን የጎርፍ ውሃ የሚመስል ጠጅ አጋመሰና በአይኖቹ የሚያቆም ሰው ፈለገ። አንድም ሰው የለም። ጊዜው ደግሞ እየመሸ ነው። 5 ብር የሚያበድረው ቢያገኝ ከጠጅ ቤቱ ምግብ ቤት አንድ እንጀራ በመቀቀል ለልጁ ይዞላት ለመሄድ ነበር ሀሳብ። ለራሱ ራት ባይኖረውም ጨጓራውን ባምቡላ ጣብሶ ጸጥ ያሰኛል። ዛሬ ማታ ልጁን ራት አብልቷት ቢሞትም አይቆጨው። ግን 5 ብር ከየት ይምጣ? ዱቤ ልጠይቃቸው ሲል አሰበና የሚሆን ስላልመሰለው ሀሳቡን ተወ። ከዚህ ተነስቶ ወደ ቤቱ መሄድ ቀፈፈው። ብቻውን እዚያ ቀዝቃዛ ቤት የተኛችውን አራስ ልጁን አሰባትና አንጀቱ ተንሰፈሰፈበት። የወለደች ሰሞን ዲቃላ መጣችብኝ ብሎ ያኮረፋትን አስበው ጸጸት ውስጡን ቆጠቆጠው። እሷስ ምን ታድርግ? በእሷ ምን ይፈረዳል? እያለ በከዘራው መሬት እየወጋ ሲያወራ ከወዲያ ጥግ የተቀመጡ ጠጮች ትኩር ብሎ አይተው ከንፈራቸውን መጠጡለት። እናቷ ከሞተች በኋላ ቤተሰቡን ደግፎ ያቆየ ካለሷ ማን አለ? ለኑሮዋ ያቅሟጭ ተፍጨረጨረች። የማገዶ ቅጠል ተሸከመች። ጉልት ተቀመጠች። ሰው ቤት ግርና ተቀጠረች። እንደ እናቷ አሻሮ ቆልታ መሸታ መሸተች። አልሆንላት አለች። እሷ ምን ያሆነችው አለ? አላንበሰ በሴት ልጁ ላይ የደረሰው መከራ ሆድ አስባሰውና ከአይኖቹ የእንባ ቁሶች ወደቁ። እንባ በጋርዶቹ አይኖቹ ወደፊት ሲመለከት አንድ ልብሱ በላዩ የተቀደደና የቆሸሸ ወጣት በላስቲክ ከረጢት የምግብ ትርፍራፊ ሞልቶ ሲወጣ አየው። አይኖቹን ጨመቀና ትኩር ብሎ ተመለከተው። 5 ብር የሚያበድረኝ ካጣው ይህን ትርፍራፊ እንዲሰጡኝ አለና ቆመ።
ለምናለሁ ማለት አስፈራው። አንበሴ ጉልበቱን አድክሞ ቤተሰቡን የሚያሳድር ኩሩ ሰው ነበር። ሚስቱ መሸታ ያገዘችው ወፍራም እንጀራ በትኩስ ሽሮ የሚበላበት ቤት ነበር። አሁን ግን ጉልበቱ ደከመ፣ የዕለት ገቢውን ማጠረ። ከልጆቹ መካከል ሸክሙን የሚጋራው ሲያጣ ድህነት ቀስ እያለ ወደ ልመና ሲጎትተው ተሰማ። አልለምንም፣ በፍጹም አልለምንም ብሎ ወለሉን በከዘራው ደጋግሞ ደቃና ብርሌ ውስጥ የነበረችውን ጭላጭ በጉሮሮ አንጠፈጠፈ። አግዳሚው ላይ ብርሌዋን ሲያሳርፍ ስላንኳኳ ቀጂው ሊደግሞ መጣ። በቃኝ ልጄ፣ 1 ሽልንግ ናት ያለች አለው አንበሴ። የሶስት ጠጅ እኮ ተከፍሏል አለ ቀጂው። ማን ከፈለ? እዛ ጥግ የነበሩት ሰውዬ አለና በዓይኖቹ ጠቆመ። ማን ናቸው? ጫማ ሰፊው አበበ። እኔ የማውቀው ሰው ፍለጋ እኔ ሲንከራተት አይደለም ምሽው እንዴት ሳላየው ቀረው? ጠጅ ቀጂው ሊቀዳ ሲል ተው አትቅዳ፣ የጠጣሁትን አስብና 1 ብር ስጠኝ አለ አንበሴ። የተከፈለ ሰውማ አልመልስም፣ ባይሆን ሌላ ጊዜ ተመልሶ 2 ብር ላይ ይጠጣሉ። እባክህ የኔ ጌታ ቸግሮኝ ነው በልጆችህ። ገበያ ራሱ ሞቷል። ገበያ ቢኖር እንኳን እሺ ሌላ ጊዜ መጥተው ይጠጣሉ። 2 ብር ላይ ጠጅ እኔ ጋለሁት አለና ብርሌውን አንስቶ ሄደ። አንበሴ ፈጣሪው ጀርባውን ያዞረበት መሰለው። ዙሪያው ገደል ሆኖ ተሰማ። ደቂቃዎች አለፉ። ብዙዎቹ ጠጪዎች ወጥተዋል። ያ ሁሉ ጫጫታ ራጭ ብሏል። ከምሽቱ 4 ሰዓት አልፏል። አንበሴ ይህን ያህል አምሽቶ አያውቅም። አምሽቶም ያሰበውን ማድረግ አልቻለም። የልጁን አይን ማየት ፈራ። እንግዲህ ዛሬ ማታ እንዴት ነው አይኗን የማየው እያለ ከጠጅ ቤቱ ወጣ። ቀስ እያለ ቅርቅሮ ሲያዘግም አይኖቹ መንገድ ዳር ያለች አንዲት ሱቅ ላይ አረፉ። ባለ ሱቁ የሰፈር ሰው ነው። አንበሴ አልፎ አልፎ ከሱቁ የሚገዛ ትንሽ ነገር ሲያስፈልገው ከዚሁ ነው የሚገዛው። ዱቤ ለመጠየቅ አሰበና ወደ ሱቁ አመራ። ለአንድ አፍታ የድህነት እጆቹ ወደ ልመና ሲጎትቱ ተሰማ። ጎዳና ዳር ጨቅላ የታቀፈች ሴት አስተኝተው የማርያም አርያት ነች አትጨክኑባት፣ የማርያም አርያት ነች አትጨክኑባት እያሉ አላፊ አግዳሚውን ከሚማጸኑ ወንዶች አንዱ የሆነ መሰለውና ዘገነነው። ወደ ሱቁ ሊገባ ሲል ከታዛው ስር ቆሞ ከነበሩት የሰፈር ጎረምሶች አንዱ አንበሴ ሼቦው ሲል ሰማ። በውስጡ ሲያብሰለስለው በነበረው የኑሮ ሐሳብ ላይ የጎረምሶቹ ዘለፋ ቁስሉ ላይ እንዳረፈ ጨው ለበለበው። ግን ሰምቶ እንዳልሰማ ሆኖ ወደ ሱቁ ዘለቀ። የሚገዛውን ነገር እያሰበ ዱቤ እንዴት እንደሚጠይቅ ሲያሰላስል ባለ ሱቁ ምን ልስጥዎት ሲል ጠየቀው። እባክህ የኔ ጌታ ነገ አመጣልሃለሁ፣ 1 የሾላ ወተትና 1 ብር ዳቦ ስጠኝ አለ አንበሴ ፍርሃትና ስጋት በተሞላበት ድምፅ። በዱቤ አልሰጥም፣ ስንት ኪሳራ የደረሰብኝ በዱቤ ምክንያት ነው። እባክህ አትጨክንብኝ፣ ልጄ መንታ ወልዳ ባዶ ቤት ተኝታለች። ወተት የለም፣ ዳቦ ከፈለጉ ከፍለው መውሰድ ይችላሉ። ዱቤ ግን ይሄዳል መለስ ስላለኝ መስጠት ትቻለሁ፣ ይቅርታ ያድርጉልኝ። አንበሴ ተስፋ ቆርጦ አቀረቀረ። በኪሱ የነበረችውን 50 ሳንቲም አውጥቶ ካለዚህ ይችላልኝ በል ዳቦ ስጠኝ አለና ሚዛው ላይ ያስቀመጣት። ባለሱቁ በላስቲክ ከረጢት ውስጥ ከቶ የሰጠው ጠውላጋ የሽልንግ ዳቦ የስሜት ፈጠረበት። ለአንድ አፍታ የከፈተውን ጉሮሮ ሳይዘጋ የማያድረውን አምላክ እያሰበ ከሱቁ ወጥቶ ጥቂት እንድተራመደ ጎረምሶች አንበሴ ሼቦው ሲሉ ዳግም ዘለፉት። ሆዴ ባሰው አንበሴ መታገስ አልቻለም። ዞር ብሎ ከዘራውን ወደ ጎረምሶች ሊጠቆም ማነህ አንተ እኔን ሽባ የምትለኝ አለና ተጠጋቸው። ከሶስቱ አንዱ ማን ሽባ አለህ? ሽባ ማለት ደግሞ ሽማግሌ ማለት ነው አለና ወደ ጎን ዞር ብሎ ፋራ ሲል ተሳደበ።
ልጁ የተናገረው ከአንበሴ ጆሮ አላመለጠም። አንበሴ ግን የኋለኛውን ዘለፋ ተወውና ሰርቶ የሚበላ ሰው ሽባ አይባልም። አያችሁ፣ እኔ ባረጅም ለራሴ የማንሰው አይደለሁም። ሰርቶ መብላት አያስፈራኝም። ሽባ ማለት ደግሞ ጎዳና ላይ ቆሞ ወጪ ወራጁን የሚዘልፍ ነው ብሎ በንቀት ግልምጫው አደባያቸው። እነሱም በዝምታቸው ውስጥ አድብተው ጠበቁት። አንድ 3 እርምጃ እንደተራመደ ብራቮ አንበሴ ሽባው አሉና አጨበጨቡለት። አንበሴ በብስጭት ወደ ኋላው ተመልሶ ስሙ፣ እኔ አልረግማችሁም፣ ከዚህ ወዲያ ምን ሁኑ ብዬ ልርገማችሁ ብሎ ማዝገሙን ቀጠለ። መልሰው መላልሰው እየጠሩ ቢዘልፉትም ወደ ኋላው አልተመለሰም። በባዶ ጨለማ ከራሱ ጋር የተሟገተ የቤቱን መንገድ ተያዘው። ባጣሁና በደከሙ ጊዜ ለኔ ለሆነችልኝ ልጄ ባጣችና በደከመ ጊዜ ሳልደርሳት ቀረው። የሆነ የመንገድ ዳር መብራቶች በሙሉ ጠፍተውበት ከጨለማው ጋር የተቀላቀሉን የመኪና መንገድ ከቀበሌው ድራፍት ቤት የሚወጣው ብርሃን ወድቆበታል። አንበሴ በሩ ላይ ደርሶ ለአፍታ ተመለከተና የመጨረሻ ዕድሉን ለሞከር ወደዚያው አመራ። ጥቂት ሰዎች የቀበሌ ቴሌቪዥን እያዩ ድራፍት ያጣሉ። ከሰዎቹ መካከል የሰፈሩ ወረዳ ጸሐፊ አቶ ዘንባባን አየና ለሰላምታ ባርኔጣውን ከፍ አድርጎ ከወገቡ ዝቅ አለ። እንደምን አመሹ አቶ አንበሴ፣ በእግር በፈረስ አስፈልገው ነው የተገኙት ብሎ የእድር ጸሐፊው ከመቀመጫው ተነሳ። አንበሴም ሰላምታ ሰጥቶ ተቀመጠ። ቤቶ ሰው ልኬ አጥቾት ተቸግሬ ነበር፣ እንኳን አገኘሁት። ምን ነው ሰው አረፈ እንዲህ ከድራችን አለ አንበሴ። እጁ አጥሮ የድሩን የወር መዋጮ መክፈል ሲሳነው ሰው ሲሞት ጥሩን በመንፋት በጉልበት መዋጮ እድርተኝነቱን ቀጠለ። አመት አለፈው። አዎ አንድ እድርተኛችን አርፏል። የድራፍት ቤቱ አስተናጋጅ ከአንበሴ ትዕዛዝ ለመቀበል መጥቶ ከፊቱ ቆመና ምን ልታዘዝ አለ። ምንም አልፈልግም አለ አንበሴ። የለም አንድ ድራፍት አምጣላቸው እኔ እከፍላለሁ አለ የእድር ጸሐፊው። አይ አቶ ዘንባባ፣ እኔ አሁን ድራፍት የምጠጣ ሰው ነኝ። ልጄ መንታ ወልዳ ባዶ ቤት ተኝታለች። መቼም የኔን ሁኔታ ሳታውቀው አትቀርም። የሚላስ የሚቀመስ ቤት የለም። ገና በ2 ወሯ ረሃብ ጡቷን አድርቋት ጨቅሎቹ በእጇ ሊሞቱ ነው። እስካሁንም ያሰነበተቻቸው ያበሻዋ ያጥቻቸው ነው። እሷስ ብትሆን እንዲህ ሆነ መቼ ትዘልቀዋለች? አንበሴ በዚህ ምሽት የመጨረሻዋን የድሩን በር አንኳኳ። የልጆቹ አባት አይረዳትም? በልቶ የኔ ልጅ ጽርቁ ቀርቶብኝ በወኩ በኮነኝ አሉ። ለራሱ የወላጆቹ ጥገኛ እኮ ነው። አታውቀውም እንዴ? የአቶ ትዕግስቱን ልጅ በስተርጅና ድንጋይ ጠርበው አይደለም እንዴ መልሰው እሱን የሚጦሩት? የኔን ስራ ልመድ ቢሉት ብሞት እመርጣለሁ ያለው ሰውዬ ሰርቶ ያመጡትን አብሮ ይበላል። ይልቅ ከትከሻዋ ቢወርድልኝ እመርጣለሁ። እንዴት? አንበሴ የቀረበለትን ድራፍት አጎደለና ከመቀመጫው ተነስቶ ቀኝ እጁን እንደ መሐላ ከፍ ማድረግ ቅዱስ ሚካኤል ምስክሬ ነው፣ የኔ ልጅ ነች ብዬ አይደለም ስሟን በመልካም ማነሳው። እልፊቱ ባለጌ አይደለችም። ግን አየህ መቼም ሴት መሆን ጣጣ አለውና ገና ቅሪት መሆኗን ስታውቅ ዲቃላ ይዘሽ መጥተሽ አዋረርሽኝ ይላል ብላ እግሬ ላይ ወርቃ እያለቀሰች ይቅርታ ጠይቀች። ለጊዜው በበሳጭም ጉዴን ችዬው ዝም አልኩ። ለመሆኑ ከማን ያረገሽው ስላት ከአቶ ትዕግስቱ ልጅ መሆኑን ነገረችኝ። እኔ ቀድሞውኑ ጠርጥሬ ነበር። ጉልት የምትቀመጥበት ሄድና ለሲጃራው 1 ብር 2 ብር ሲቀበላት ብዙ ጊዜያቸዋለሁ። አሁን ከወልደች እንኳ እጸድቅ ያለ ጎረቤት በሳህን የሚያመጣላትን ምግብ ሲበላ ከአንዴም 2 ያጋጥሞኛል። እሷ ደግሞ የዲቃሎቿን አባት ሰፈርተኛ እንዲያውቅላት ስለምትፈልግ ያንን ነፍስ ይማሩን ለብሶ ወጣ ገባ ሲል በደስታ እንደምትፍነከነግ ገብቶኛል። አሁን ታዲያ ታረስበታል ላይ ቆየችው ሳንቲምና ቀለብ ሲያልቅ ምኑንም የሚዞ የሚመጣው ጎረቤት ሲቀር የልጆቹ አባት ተብየው ይችን የሽልንግ ዳቦ እንኳን አምጥቶላት አያውቅም። ጭራሽ ድርሽ ብሎ አያውቅም። ይኸው ችግር ጥርሶቹን አግጦ መጣባት። ትናንት ጦማ ያደረችው አንሶ ዛሬም ጦማ ልታድር ነው። ክፉ ዕድሏ በልጅ ሰንሰለት አስሮ ልመና ሊሰዳት ነው። አንበሴ ግማሽ ያደረጋትን ድራፍት ጨለጠና ዳቦ ያዘችውን ላስቲክ አንጠልጥሎ ተነሳ።
ይርገሙ አቶ አንበሴ አለ የድሩ ጸሐፊ አቶ ዘንባባ። የለም ይበቃኛል የኔ ልጅ። ለማንኛውም ይችን ደረቅ ቂጣ አልደረስላት። ምን ላርግ? እንደ ልቤ ሰርቼ ገባ በነበር ጊዜ ለቤተሰብ እንዲህ አልነበርኩም። አቶ ዘንባባ 50 ብር ላስተናጋጁ ሰጥቶ ከ40 ብር በላይ መልስ ሲቀበል ያየው አንበሴ በሌሊት ፀሐይ የወጣች መሰለው። ከድራፍት ቤቱ ሲወጡ ከምሽቱ 4 ሰዓት ተኩል አልፏል። አንበሴ ብዙም ሳይርቅ አቶ ዘንባባ በልጆች ይዤሃለሁ፣ ለዚች ምስኪን አራስ ለዛሬ ራት የምገብዛበትን አበድረኝ፣ የትም ጉድጓድ ገብቼ እስከ ተነገ ወዲያ እመለሳለሁ ሲል ተማጸነ። አቶ ዘንባባ መልስ ከተቀበለው ገንዘብ ላይ 20 ብር አንስቶ ሰጠው። አቶ አንበሴ አይበሳጩ፣ ይሄ ክፉ ቀን ማለፉ አይቀርም። ይሄው እድራችን እንኳ ለ5 ሴቶችና ለ3 ወንዶች ስራ ሲያሲዝ የተዘጋጀ አይደል? አንበሴ ገንዘቡን ካገኘ በኋላ ለልጁ ራት ሊፈልግ ልቡ ብትንጠለጠልም እንዴት ነው እሱ ነገር የኔ ልጅ ሲል ጠየቀ። አንድ ልኳንዳ ቤትና አንድ ሴቶች ባልትና ውጤቶች ማዘጋጃ መሸጫ ልንከፍት ሁሉ ነገር ጨርሰናል። ቤቶቹን ቀበሌ በኪራይ ሰጥቶናል። እኛም በተቀማጭ ባለንና በእርዳታ ባገኘነው ገንዘብ የሚያስፈልጉትን ነገሮች ልንገዛ የተዘጋጀ ነው። ስራዎቹን የሚያገኙትን ሰዎችም እድርተኛው ሰሞኑን ይመርጣል። እስቲ ሁና ፈጣሪ ያውቃል። ድሃ መቼም ሀብቱ ተስፋው ነው አለ አንበሴ። በል አቶ ዘንባባ እግዜር ያቆይልኝ፣ በደህና አደር። እኔ ከዚቹ ቀበሌ መዝናኛ ልመለስና የልጄን ራት ልፈልግ። አንበሴ የእድር ጸሐፊውን ሽኝቶ ተመለሰ። የፈለገውን ግን አላገኘም። መሽቷል። መንገድ ላይ ከምትገኝ አንዲት ሱቅ የሾላ ወተትና ተጨማሪ ዳቦ ገዛና በተረፈችው ገንዘብ ነገን ተስፋ እያደረገ ወደ ቤቱ መጓዝ ቀጠለ። ሰዓቱ መሄዱን ሲያስብ ልቡ ተንጠለጠለች። ይሄኔ ልጁ ረሃብ የሚያመሰቃቅለውን የአራስ አንጀቷን እያስታመመች አባቷ ያለ ወትሮዋ ምሸቱ እንደምትጨነቅ ገብቷል። እንደ በፊቱ እየቀፈፈው ማዝገሙን ትቶ እርምጃውን አፈጠነ። ችኮላው ስለበረታ አስፓልቱን ተወና ወደ ቤቱ የምታቋርጠውን ኮረኮንች መንገድ ያዘ። መንገዷ ዳፍንት ዋጣት መሆኗን ያወቀው እንቅፋት እያላገው ግማሹን ያህል ከተጓዘ በኋላ ነው። በዋናው የመኪና መንገድ መሄድ እንዳለበት ማሰብ ሲጀመር አንድ ሰው ከአንድ ጥግ ወጥቶ ቁም፣ እንዳትነቃነቅ አለው። አንበሴ ለቅጽበት ልቦ የቆመች መስለውና ወዲያው ከዘሩን አጥብቆ ይዞ ወደ ኋላ እያፈገፈገ ማነህ አንተ አለ። ከሌላ ጥግ ከጀርባ የደረሰ ሌላ ሰው አንገቱን አነቀው። አናቂው በአንድ እጁ ጩቤ ይዟል። አንበሴ አላንገራገረም። ሁለማውን ፈትሸው ለነገ ተስፋ ያደረጋትን ገንዘብ ይዘውበት ሄዱ። አንደኛው ወደፊት ሮጦ ጨለማው ሲጠፋ ወደ ቀበሌው መዝናኛ አቅጣጫ ያመራውን ትክ ብሎ ባይኖች ተከተለው። ቀይ ጃኬት የለበሰ ጎረምሳ ብጤ ነው። አንበሴ እንደ ዛሬው በድንገቱና በድሉ አዝኖ አያውቅም። ሰው መሆኑን ጠላ። ለልጁ ያሰበውን ገንዘብ የሌሊት ቀማኛ ሲበላው መር ብሎ አለቀሰ። ሁሉም ነገር ጨለመበት። ዙሪያው ገደል ሆኖበት እንደ አምድ ቆሞ ደቂቃዎች አለፉ። መሬት የጣለውን ከዘራና ለልጁ ያዘውን ዳቦና ወተት አንስቶ ወደ ቤቱ መግባት እንዳለበት ሲያስበው ከፊት ለፊቱ ባትሪ እያበሩ የመጡ ሰዎችን ሲያይ ነው። 2 የቀበሌ ታጣቂዎች ናቸው። አጠገቡ ሲደርሱ ጉድ ሆንኩላችሁ ልጆቼ፣ ተዘረፍኩ አለ። እንዴ እርስዎ ሽማግሌ አይደሉ እንዴ? ምን ሲያደርጉ እስካሁን አመሹ አለው ከታጣቂዎቹ አንዱ አንበሴን ባይን የሚያውቀው። አይ ወንድሞቼ ቀንጥሎኝ ነዋ፣ በጊዜ ቤት የሚያስገባኝ ጉዳይ ነበረብኝ። እዚያ መሸሁና ወደ ቤት ስጓዝ 2 ሆነው እዚህ ጠበቁኝ። ምኑን ተረፍኩ መሰላችሁ? ለራስ ልጄ ምግብ እገዛበታለሁ ብዬ የተበደርኳትን ፍራንክ ተናጠቁኝ። ስንት ብር ወሰዱቦ? 16 ብር ነው። ለእኔ ግን የ1000 ብር ያህል ነው። ምን አይነት ሰዎች ናቸው? ምልክት ይዘዋል? ወዴት ነው የሄዱት? አንደኛውን አልለየሁትም። ሌላው ቀይ ጃኬት የለበሰ ጎረምሳ ብጤ እኔ በመጣሁበት መንገድ ሮጦ ወደ መኪናው መንገድ ሲገባ አይቼዋለሁ። ቀይ ጃኬት የለበሰ መንገድ ዳር ቆማ ከነበረች አንድ ሴት ጋር ሲነጋገር የነበረ አንድ ቀይ ጃኬት የለበሰ ሰው አላየንም ወዲህ ስንመጣ ሲል አንደኛው ታጣቂ ጓደኛውን ጠይቀው። አዎ ጥቂት እንደተነጋገሩ ሴትየዋን ተከትሎ ወደ መንደሩ ሲገባ አይቼዋለሁ። ሴትየዋም የዚሁ ሰፈር ሰው ትመስለኛለች። ቤቱንም የማውቀው ይመስለኛል። ታዲያ ለመሄድ አንፈልገውም። አንበሴ የጠፋ ገንዘቡን አገኘዋለሁ የሚል እምነት ስላልነበረው ሀሳባቸውን ለመቀበል አቃተው። አይ ከንቱ ድካም እንዳይሆንባቸው። ከአውሬ አፍ ስጋ ማውጣት ይቻላል ብላችሁ ነው? አይ ተስፋ መቁረጥ የለብንም። በምሽት እዚህ ያደፈጡ የመሸበትን ሰፈርተኛ በመዝረፍ ደግሞ ደጋግሞ የተቀመጡ ሰዎች አሉ።
ከነሱ አንዱ ወይም ሌላ ጠጉረ ልውጥ ከሆነ ሕግ ፊት ብናቀርበውም አንድ ነገር ነው፣ የጠፋው ገንዘብ መገኘት ብቻ አይደለም ዋናው አለ ሌላው ታጣቂ። አንበሴ ታጣቂዎቹን ተከትሎ አቋራጩን ኮረኮንች መንገድ ይዘው ወደ ዋናው ጎዳና ተጓዙ። እኩለ ሌሊት አልፎ ጭር ብሏል። ውር ውር ከሚሉ ውሾች በስተቀር ሰው የሚባል በመንገዱ አይታይም። አንበሴና ታጣቂዎቹ የአስፋልቱን መንገድ ዞረው ወደ ሰፈር ውስጥ ገቡ። አንበሴ ሰፈሩን እስከ ግራሱ ያውቀዋል። ትዳር ይዞ ልጆች ወልዶ ከ40 ዓመት በላይ ኖሮበታል። ኑሮ አስገድዷቸው በሴተኛ ዳሪነት የሚተዳደሩ 1-2 ሴቶች ያውቃል። ከነሱ የአንዳቸውን ቤት ቢሆን በሌሊት እንዲጓጓ አይፈልግም። እዚህ ሰፈር ነው አንዴ ሰውየው ገባ የምትሉኝ ሲል ጠየቀ አንበሴ። ቤቱ ደጃፍ ላይ ቆሞ አዎ እዚህ ቤት ነው ያለችው ሴትየው አለና አንደኛው ታጣቂ የተዘጋውና ከውስጥ መብራቱ የጠፋውን የአንበሴን ቤት ጠቆመ። አይ የኔ ወንድም ቀድሞውኑ አጉል እንዳትከሙ ብያችሁ ነበር። ይሄማ የኔ ቤት እኮ ነው። እዚህ ቤት ወንድ ይዛ የምትገባ ሴት የለችም። እኔ ሌት ወጥቼ ሌት የምገባ ሆንኩና እናንተን ለመሰለ ትንሽ ራቅ ያለ ሰው ቤቴ እዚህ መሆኑን ባያውቅም 40 ዓመት የኖርኩበት ሰፈሬ ነው። ልጄ ደግሞ መንታ ወልዳ የተኛች የማርያም አራስ ነች። ታጣቂዎቹ ተደናገራቸው። እንግዲህ ተሳስቼ ይሆናል። ለማንኛውም አንድ ቀን ከልማደኛው ማጅራሞች ጋር እንገናኛለን። እርሱ እንኳን ቤትዎ ደረሱ፣ ደህና አደሩ አለ እየመራ እዚህ ድረስ ያመጣቸው ታጣቂ። ሁለቱም ተመልሰው ሄዱ። አንበሴ የተዘጋውን በር ቀስ ብሎ አንኳኳና እልፊቱ ሲል ተጣራ። ድጋሚ በቀስታ አንኳኩቶ ከመጠራ ፊት ዶሮ ጮኸ። ማነው ሲል ጠየቀ። እኔ ነኝ እልፊቱ፣ አንበሴ ነኝ። የአሮጌው መዝጊያ ንቃቃቶች አይታዩ። ከውስጥ መብራት አልበራ። እልፊቱ አንዴ ድምጿን ካሰማች በኋላ ጸጥ አለች። ይሄን ያን ደረቅቷን መንታዎቹን ግራ ቀኝ አድርጋ እያጠባች ይሆናል። አይድኸዋ ልጄ የመንታ እናት ተንጋላ ትሞት የሚሉት ምሳሌ ባንቺ ላይ ደረሰ ሲል ለጨለማ ወራ። ደቂቃዎች አለፉ። ዶሮ ደጋግሞ ጮኸ። እልፊቱ ተጣራ። የሱን ጥሪ የሰማ አንድ የጎረቤቱ በሩን ከፍቶ ወጣና ጋሻ አንበሴ ችግር አለ እንዴ? ከቅድም ጀምሮ ከሰዎች ጋር ሲነጋገሩ ሰማዎታለሁ አለ። አጉረበሽኳቸው የኔ ነገር ምን መላለው ብለው ነው? ምንም አልሆንኩ፣ እብድ ሌሊት ደጅ አሳድሮኝ ነው አለ አንበሴ። የአንጀቱን ማረር በሳቁና በቀሉ ሸፍነው። ጎረቤቱ ገብቶ በሩን ዘጋው። እልፊቱ ደህናም አይደለሽ እንዴ አለ አንበሴ። ወዲያው በመዝጊያው ንቃቃት የአምፖል ጨረሮች ወደ ውጭ ወጡ። አባዬ ነህ አለች እልፊቱ። አዎ ነኝ እኔ ልጅ አንበሴ ነኝ። በሩን ከፈተችለትና አንገቷን ደፍታ ቆመች። አንበሴ ደነገጠ። ምን ሆነሻል እልፊቱ? ደህናም አይደለሽ እንዴ? እግሮቹ ላይ ወድቃ ማልቀስ ጀመረች። ምን ሆነሻል? ልጆቹ ደህናም አይደሉም እንዴ ሲል ጠየቀ አንበሴ። ይቅር በለኝ አባዬ፣ ይቅርታ አድርግልኝ እባክህን። የምገባበት ጉድጓድ ባጣ ለልጆቹ ወተት መግዣ ባጣ ነው። ምን ጥፋት ሰራሽ? ወንድ በቤት አሳደርኩኝ። ከመሬት ሳትነሳ እንባ በጋረዳቸው አይኖቿ ሽቅ ብያች ተማጸነች። ወንድ አለ አንበሴ ጆሮውን ባለማመን። አዎ አለች የተንቀጠቀጠች። አሁን እዚህ ውስጥ ወንድ አለ? አዎ። ልጆቹስ? ወተት አፍልቻ ጠጥቻቸው ተኝተዋል። ምን ታደርጊ አንቺ? እንዲህ አይነት ሴት እንዳልሆንሽ አውቀዋለሁ። ደንዞ በቆመበት ቀረ። የእንባ ኳሶች አይኖቹ ወደቁ። ዞር ብሎ በስመጋረጃው የተጋደረችው ጓዳ ሲመለከት አይኖቹ ግድግዳ ላይ የተንጠለጠቀ ቀይ ጃኬት ላይ አረፉ።